አዲስ የ250,000 ብር ቢሮዬ ማይ ኒው አልቲሜት ሴትአፕ በፍሬዘር የተሰራ ቪዲዮ ነው። እስቲ ሌትስ ቼክ ኢት አውት። በዛሬው ቪዲዮ ከልጅነት ጀምሮ ለራሴ የመኘው የነበረውን ጌሚንግ ሴትአፕ በመጨረሻም አብረን እንገነባለን። ብዙ እቃዎችን ዛሬ ደግሞ እስቲ 250,000 ብር ሴትአፕ ምን እንደሚመስል አንድ ላይ እናያለን። በጣም ተደንቀ እንደምናይ ተስፋ አደርጋለሁ። ባካችሁ የሱ ቪዲዮ ሄዳችሁ ይውለት። ምንም ሳላቀራራ ወደ ቪዲዮ እንሂድ። ፍሎር ላይ ያለው ከአማዞን እንደተላከ ነው እቃው። እሱን ለመውጣት እንሞክር። አሁን ላይ እንዴት ነው ይህንን በዚህ ደረጃ የማወጣው? ተመልከቱ። ሌትስ ጎ ጋይስ። እንግዲህ ስራ ተጀምሯል። ምንድን ነው እኔ እግዚአብሔር ዲዥኖ ነበር የምራተቅ ቆሌ ተክፉ ሰው ውጭ ሀገር እንደሆነ ነው የማውቀው። ከአማዞን ሺፕ የተደረገልኝ እያለ ነው። እዛ ጋር ደስ የሚለው ነገሮች ቢኖር እነሱ ናቸው። እስቲ 250,000 ብር ስንት ይመስላችሁ በኢትዮጵያ በዶላር ማለት ነው? 3213 ብር ማለት ነው። በጣም ብዙ ነው። ታውቃለህ ደግሞ ማለት ነው በጣም ዲግ እያደረኩት ነው። ይሄ ኢትዮጵያ ጀርዚው ማለት ነው አይሾ ስፒድ በቃ አረገው ፒፕል በቃ እንዳለ ወደ እሱ ዞረ ማለት ነው። የፈጠነ እንደዚህ ትዝ የማይለው ማህበረሰብ ይገርመኛል። እስቲ ሴታፕ እሱ ቪዲዮ የሚለውን እንስማውና እኔም ኦፒኒየን አስቀምጣለሁ። እነዚህ መፍቾች አሉ። ባለፈው የሆነ ጊዜ ገዛሁት። ሆፕፉሊ ከዚህ ውጭ አያስፈልግም ተስፋ አደርጋለሁ። እስቲ እናያለን። ከየትኛውን ጀምር? ከወንበሩን ጀምራ መገጣጠም። አንዳንዴ ማኑዋል ከላኩ አሪፍ ነው። ማኑዋል ካላኩ ነው ብትንትን ያለ ነፍ ዕቃ ነው ያለው። ታያችሁ ስንት ፓርት እንዳለው ይሄ ሁላ ዕቃው እና ጋይስ ጎሞ ምናምን ይገጠመ ነው ያለው። ይሄ በጣም ኳሊቲ ዕቃ ነው። ፕላስቲክ ነው ማለት በጣም ክብደት ራሱ አለው። እንትን ነው ጌሚንግ ሼር ነው ግን በጣም እንደዚህ ከለር የበዛበት ነገር አለው። ይሄውን መደገፊያ ነው አንድ ሳይድ። እስቲ ስራው ነው ይሄኛው የግር ማሰረከ ነው። ጌሚንግ ሼር እዚህ ሀገር ማለት ነው በጣም በውድ ዋጋ እናገኛለን። እስከ 12 እስከ 17 ምናምን ሺህ እናገኛለን። ግን የእሱ ደግሞ ላይክ በጣም ልግዠሪ እንዳለው አስተውቃል። ኢቨን ባክ ሰፖርቱ ምናምን ላምበር ሰፖርቱ ምናምን ቤት ሆነ ባራቀም አሪፍ ይመስላሉ። ብቻ እግዚአብሔር ይመስገን። እንዴ ያዋት እስቲ እንዴት ነች? በስማ ሰዓት ላሳያችሁ። ማሳል ፈጅብር ሰዓት ከ57 1 ሰዓት ከ57 ማለት ፈጅብር። እዚህ ኮሜንት ሴክሽን ላይ ማለት ነው ቼር ብሎ ለድላለ ማለት ነው አዲስ የራሴ ቼር አሁን መቀመጥበት ቼር ይሸልማል። አያስብል ብቻ ቼር ብለህ ጻፍና እስቲ ምን እንደምትጎዳ ታየዋለህ። በጣም አሪፍ እንትን ላይ አገጣጠም የገጠሙ ዝም ብሎ ማለት ይመስለኛል ማለት ነው ለኮምፈርት ነው የሄደው እንጂ ለምንድን ነው ለግዠሪ አይደለም። ምክንያቱም እነዛኞቹ አይታቸው እኮ የሆነ ካለርም አላቸው ፋንሲነስ አላቸው። ይሄኛው በቃ ኤቭሪቲንግ ዩ ኒድ ኦል አት ዋንስ ያለው በጣም ያበደች ዕቃ ናት። እንደዚህ ይመስላል። ኤልኢዲ ላይት ምናምን ነገር አለው። በጣም ጥቅል ያ ነገር ስለሆነ የተወሰነ ቢያንስ ግማሽ መንገድ ልገንባውና ከዛ ኤልኢዲ ላይት ምናምን ነገር አብረን እንገነባባለን። ኢትዮጵያ ውስጥ በምትኖርበት ሰዓት ላይ ማለት ምን አይነት ኤክስፔክቴሽን ይኖር ላይ ምን አይነት ጌሚንግ ሴትአፕ ነው የምትፈልጉት እናንተ? እስቲ እናንተን ኦፒኒየን ባካቱም የሱ በጣም አሪፍ ሴትአፕ እየሰራ ያለው ኢቭን የተጠቀማቸው አክሰሰሪዎችም አሪፍ ናቸው። አሁን ይሄን ቦክሼልፍን ይሁን አምስሹር ኤልኢዲ ስትሪፕ እየከተተበት ነው። ምን ይመስላችኋል? ላይ እዚህ ላይ ምንድን ነበር የምታደርጉት? የጆይስቲክ ነበር ማድረግበት ወይ ጆይስቲክ ወይም የኮንሶል እቃዎች ነበር ማድረግበት። አሪፍ እንትኖችን አስብ ነበረ ፐርሰናሊ አስባለሁ። እናንተ ምን ታስባላችሁ? ምን አይነት ጌሚንግ ሴትአፕ ስምራችሁ ደስ ይላችኋል? ምክንያቱም የሆነ ነገር ካላልክ አይሆንልህም እና ከባድ ነው። እስቲ እናንተ መጽሐፍ መደርደሪያችን አልቋል። ይህን ይመስላል። ወንበራችን አልቋል። እዛ ጋር አዲስ ራሱ የገዛሁት አልነበረም አላ ከሰው ምናምን የተሰጠኝ ነበረ። ግን በቃ እዛ ጓዳ ረጓሩ የላኛው ክፍል እና ደግሞ ጋይስ ይህን አልጋ አውጥቼ ልጥለው እያሰብኩ ነው። ምን ታስባላችሁ? ምክንያቱም መኝታ ቤት ክፍል አይታችሁ አሳይቻችኋለሁ። አልጋ አለ ምናምን ነገር። ይሄ ትርፍ አልጋ ነው። እኔ እዚህ ነው የምተኛው። ግን ሳሎን ውስጥ ከምተኛ አንደኛ ይሄ አልጋ ጥለውና እዛ ኦልሬዲ አልጋ ስላለ መኝታ ክፍል እዛ ተኛለሁ። እኔ እንጃ ግን አልወሰንኩኝም። ልጣለው የሚለው አይከብድም። ግን ለኢትዮጵያ ሕዝብ እንደዚህ ብሎ ማውራት ላይ እንትን ልጣለው ምናምን ይሄ ትርፍ ነው ምናምን አይነት ነገር ብሎ ለኢትዮጵያ ሕዝብ መናገር ትንሽ ይከብዳል። ደግሞ ጣለው ስፍት ሳሎን ስፔስ ውስጥ ባይሆን ጥሩ ነው። እውነትህን ነው የምትልበት ፕሌስ መሆን አለበት። እዚህ ጋር ላይ መኝታ የምትሆን ፊት ለፊት ሲሆንብህ ማለት ነው ሌዚነስ ነው የሚመጣብህ። ከልምድ አንጻር ነው የምነግርህ። የስ ማድረግ ያለብን ታምንበት መርገው። ግን በጣም ዲፍረንስ ያሉ ሁለቱ ቼሮች ማለት ነው ስላለ ምናምን ነው እንጂ እስቲ ክሊፕ አድርጌ ማታ ላይ አነሳውና ታያችኋለሁ። ጨለምለም ሲል በጣም ነው የሚያምረው ማለት ነው ስለደም ስለሚበራ። ያ ሌላ ምንድን ነው ይሄንን ስዕል ላንሳው በጣም ነው የምወደው።
ከአንድ ጓደኛዬ የሰጠኝ ቦና ግን አሁን ይሄን ልስቀልበት በዚህ ቦታ እና እሱ ሌላ ቦታ አድርገው ወይስ እንዳሰባላችሁ ይሄንን ቀጥታ ከኦፊሱ ላይ እንዲሆን ቀይ መብራት ብርሃን እንዲሆን ይሄን ጋር ባንጠለጥለው በቃ ግን ለመጻፍ አይመችም ይናከላላ ግን ለማንጠልጠል አሪፍ ቦታ ነች ጣ እንደዚህ አይነት ነገሮች አሉ ኖት ምናምን ነገር ማጣበቅ ፈልጋችሁ እንትን ላይ ሶ እንግዲህ ጋይስ የዛሬ ውሏችን ይሄን ይመስል ነበር እዛ ጋር ጋይስ የማወጣው ቆሻሻ ማት ብዛት ቅድም አይታችኋል ያን ሁሉ ቆሻሻ እንግዲህ ታውቃላችሁ ማለት የድሮ ቼሮም ቢሆን ለክፉ አይሰጥም አሁን እዚህ ሀገር ራሱ ላይክ ስተው የሚሸጠው 42 43 ምናምን የሚሸጠው ነውና እሱ ያለው እኔ እርግጠኛ ነኝ ከ50 ሺህ ብር በላይ ነው የሚሸጠው እሱ አሁን የገዛው አሁን ሲጠራችሁ የነበራችሁ ዋጋዎች ልክ እንደሆነ ያስታውቃሉ ስዕሉንም ያኛውም አጠገብ ላጠገብ ማለት ይችላል እሱ በቃ ተመችቶኛል የምሬ ነው ሬት ማድረጋችሁን እንዳረሱ እናንተ ማለት ከተመቻችሁ ከአንድ እስከ 10 ስትሬት ያደርጉት ወንበሩንም መጽሐፍ መደርደሪያውን ማለት መጽሐፍ መደርደሪያው ጋይስ መጽሐፍ አንድ መጽሐፍ አለ ካስተማሪ ምን ሆነና ነው ምንድነው የኔ ስራ እስቲ አራ ነገር የምር ይሄ መጽሐፍን ያላቀው ፐርሰናል እስካሁን ያለውን ሲታፕን ሪቪው በደንብ ነው ሪቪው እናደርገው ኤቭሪ ሀሳብ ኮሜንት ራሱ አይቀርም ኤቭሪ ዲቴል ነው አውጥቼ ማስቀምጠው ማለት ምንም አያሳስብሽ አባቴ ደግሞ የያዘው ማይክ DJI ማይክ one of the best mics like ጥራትም ኖይዝ ካንስሌሽንም በቃ ኤቭሪቲንግ ያበደ ነው እና ጀማው ንግዛው ምን ታስባላችሁ ይገዛ ወይስ አይገዛ ምን ላይ ናችሁ እናንተ ሐሳባችሁ የሼር ጉዳይ ደግሞ አረሷችሁ ኮሜንት ብለ ሼር ብለ ጻፍ ኮሜንት ላይ እና ምን እንደምትጎዳ ታይዋል ወይኔ አገኘው ኮሎና ያያችሁት ናይስ አገኛት ፊርማ ይሄ ነው ክብዳ ነው ደግሞ የዛሬው ክብዳ ነው ሰውየው በሞኒተር እንትን ያላቀው ተመልከቱማ ጋይስ ይሄ ሱፐርማርኬት ነው የሱፐርማርኬቱ ቦታ ነው እቃ ምናልባት ቤት ሰው ከሌለ ምናምን ነገር እዚህ መታስቀምጡታል ከስራ ወራታችሁ ፈለጋችሁ ሰዓት 24 ሰዓት ክፍት ነው ምሳሌ ያላችሁ የሚገርም ነገር ነው ለማንኛውም ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ አድርጉ ቀጣ ቤት እንገናኝ ሶ ጋይስ እንግዲህ ገብተናል አገርማችሁም ጋር ኢትዮጵያ ውስጥ ሆነን ላይክ እስከዚህ ድረስ ሊሚትድ መሆናችን ላይክ ይሄ በጣም ሲምፕል የሆነ ነገር እኮ ነው ግን for some reason ማለት ኢትዮጵያ ፖስታል አገልግሎት በቃ ይሄ ነገር ላይ ሲሆን ወደኋላ በጣም ቀርቷል ላይክ I don't know ከኢትዮጵያ ኢንፍራስትራክቸር ውስጥ የሆነ ኢሹ አለኝ ብዬ ከማስባቸው እነሱ ናቸው ላይክ ምን ተብሎ ይወራል ለካ እሱን ሰማ በቃ ዝም ብለህ እኮ አንድ ሁለት እዚህ ሰፈር ውስጥ እኮ ላይክ እዚህ ማድረግ ይቻላል ከዛ ደግሞ ዘማዶም ብቻ በየቦታው እኮ ፖስታ አገልግሎት አድርጎ ወደዛ ሺፕ ማድረግ ይቻላል እኮ መክፈላችን እኮ እንደማይቀር እኮ ሊጀን ነው እንዴ ራሽ ሊጀን ሞኒተር ነው ኢዛት ሊጀን ፒሲ ሰውየው ገዛው ሶስት ወር ተጠቀመበት ሸጠው መልሶ ማለት ላይክ ኦሪጂናል እንትኑ ደረሰኙ ምናምን ነገር የገዛበት ምንም ፌክ ነው አይደለም ለዛ አይደል 300 ዩሮ ሴቭ ማድረግ ከቻልኩ ለምን ብዬ አልገዛም ዩዝ ያልኩኝና ይሄን ገዙ ማለት ነው በለ ጌሚንግ ፒሲ ነው ግን የሆነ ጥያቄ እንደምታነሱ እርግጠኛ ነኝ ላይክ ለምንድን ነው እንደ ሰርፕራይዝ ዲዮንክ ያለው ምናምን ነገር ትይሻላችሁ ከእናንተ ጋር ነው ሪአክት ማድረግ የሞከርኩት ለዛ ነው እኔም ቪዲዮን አላየሁትም ቀጥታ ገብቼ የቆራረጥኩ ምናምን ቦታ እየፈለግኩ ነው ኤዲት እያደረኩት ያለሁት የእሱ ልጅ ክሬቲቪቲ ለማሳጣት ስላይሆን በቃ አላ ሱማ መንበርታታት ምናምን ሀሳቡ ስላለኝ ነው ብቻ ይገርማችኋል ማለት ነው እዚህ ሀገር ነው እዚህ ሀገር ያለው እኔ ነጋዴው ልትናገር ውስጥ ነጋዴው ነው ችግሩ እዚህ ሀገር ሲጀመር እነሱ ጋር እንደዚህ የተረቀቀ ነገር ምናምን ኖሮ ብቻ ሳይሆን ኦነስት አይደሉም የዚህ ሀገር ነጋዴዎች እና ከዛ አንጻር ማየት ይሻላቸው አሁን ሊጅን ፒሲ እዚህ ከሀገር ማለት የሆነ ያህል ምት ቢኖረው ምናምን ራሱ ፕራይስ ይሸጥልሃል በቃ ምንም ግግም ብሎ ማለት ነው ደግሞ ይሸጥለታል የሚገዛለትን ሰው ደግሞ አይጠፋም ከነጋዴውም ከሻጩም ችግር አለ ብቻ ምንም እንትን አለው በጣም አሪፍ ፒሲ እንደገዛ እናውቀዋለን ምክንያቱም ሊጀን ነው እነዚህ ፒሲዎች ሃይቲር የምንላቸው 245 ዋት አፕሮክሲሜትሊ አሁን ያለኝ ፒሲ አይነት ነገር ነው ግን የሱ ደግሞ ሞር ፓወርፉል ነው ስንት በስት በይቆ ነገሩናል ሰውየው ሲልከው ሶፍትዌሩን ሶፍትዌር አልነበረው ምን ዊንዶውስ ማለት ነው እንደገና ጭኜ ለመጫን ደግሞ ሌላፕቶፕ ያስፈልግ የነበረ እኔ ደግሞ ቤት ውስጥ ሌላፕቶፕ የለኝም ለማንኛውም አሁን አልቋል እንደምታዩት አላ ፍሬዘር ምናምን ነገር ብላ ተከፍታለች አብዛኞቹ ፕሮግራሙ ተጭናል የምፈልጋችሁ ነገሮች ቀስ እያለ ላሟላልኝ ፒሲዋ አክቲቭ ማለች ማለት ነው ወደ ስራ ገብታለች ተመልከታ በቃ 17 ኢንች እንግዲህ ተለቅ ያለ ነው ትንሽ ግን አሪፍ ነው አላ ይሄ ትልቅ ዴስክቶፕ ሳይል ቤት ውስጥ በዚህ ነው የምጠቀመው እና አሁን ማለት ነው አሁን ጋይስ ክፍሌን ያሳያችኋለሁ ሙሉ ለሙሉ ምን እንደሚመስል ማለት ነው ሬት ታረጋላችሁ ተዘጋጁ ሶ ጋይስ አሁን ማሳያችሁ ፋይናል ቨርዥን የሩሜ ምን እንደሚመስል ያሳያችኋለሁ ማለት ነው እንግዲህ እንደምታዩት ከዚህ ጋር ራሱ ላይቱ ወግ ብላ come on let's go are you guys ready 1 2 3
ጋይስ እኔ ታገኛችሁት እስቲ ሬት እያደረጋችሁ ያሳውቃችሁን ኮሜንት ላይ። እዚህ ጋር በጣም ምትዘርያው አለች ላይቷ ምናምን ነገር ታምራለች። እዚህ ጋር ማላ የተወሰኑ 2 ላይቶች አሉ ለቪዲዮ ምናምን። ዋናው ኩነት ፒሲያችን መታለች ማለት ነው። አይፓዱ ለትምህርት ምናምን ነገር ፕላስ እዛ ጋርም ያ የተወሰነ ዋይት ቦርድ ገዝቻለሁ ከለር ምናምን ያለው ፕላን ለማድረግ አላ ነገሮች እንደረሳ ምናምን ነገር እጽፋለሁ። በተረፈ ወንበራችን ነው። ወንበራችን ጌሚንግ አይደለም ከለር የለውም ብዙ ግን ምቾት አለው ነገር አለ። እዚህ ጋር ተቀምጣችሁ ማሰብም ጌም መጫወትም የፈለጋችሁት ነገር ማድረግ ይችላልላችሁ። እና ጋይስ ሩሚን እንዴት አገኛችኋት? ይሄ ላይት ምናምን ነገር አለ። ሌላ ጋይስ አንድ ጥያቄ ማለት ነው። ይሄ አልጋ ሳሎን ውስጥ ነው ያለው። ሳሎን ውስጥ ደግሞ አልፈልጎም አላ። እኔ መኝታ ክፍል ሌላ አልጋ አለኝ። ይሄኛው ትርፍ አልጋ ነውና ልጣለው አልጣለው። ምክንያቱም ይሄን ከጣልኩት ማለት ነው ተመልከቱ በጣም ብዙ ቦታ ነው የሚኖረኝ ማለት ነው። ይሄን አልጋ እጥለዋለሁ ብዬ አስቤያለሁ። እስቲ ምን ትላላችሁ? እና ጋይስ ሩማችን ፋይናል ቨርዥኑ ይሄን ይመስላል። ከተመቻችሁ አላ ኮሜንት ላይ አሳውቁኝ። ከአንድ እስከ 10 ሬት አድርጉ። የሆኑ ጌሞች ምናምን ነገር ለማዘጋጀት አስቤያለሁ ዩቲዩብ ላይ ሜቢ በየሳምንቱ እንዳጃችሁት በጣም ዲስአፖይንትድ አልሆንም። በጣም ኢንተርቴኒንግ ነበረ ቪዲዮ። ግን መናገር የፈልገው ነገር ሬት አስቀምጥላልክኝ እኔን ከጠየቅኝ 6 ከ5 ሰጠዋለሁ። ሪዝን የሚሆነበት ኬብል ማኔጅመንት ብቻ ነው። አሁን ላለህ ምናምን ወደፊት እንደሚያደግ አውቀዋለሁ። እሱ የተረጋገጠ ነገር ነው። ዲስአግሪ አላደረግም በሱ። ብቻ ማይኩ እዚህ ጭንቅላቴን እያዘኝ ያለው ማይኩ እንዳላወራ በደንብ ብቻ። ግን ኤቭሪቲንግ ኢዝ ናይስ። አልጋውን ጉዳይ እኔ አላቀበትም። የምድር ፒሲው ደግሞ ዋኑ ዘቤስት ሃይቲር የሚባቸው ፒሲው ስለሆነ በጣም አሪፍ ምርጫ ያመረጠው። እዛ ውጭ እንግዲህ ወንድሜ ምንም አልልህም። ኬብል ማኔጅመንቱ ብቻ አስተካኪው። ከዛ 10 out of 10 ይወድኛል። እስከ ቀጣይ ቪዲዮ ሄዳችሁ ሰብስክራይብ አድርጉለት፣ ፎሎ አድርጉለት፣ ሁሉም ነገር አድርጉለት። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።